መንገድ ላይ የተጓዙ ሳለ ራጅ እንደለመደበት ራሱን ጀግና ለማስመሰል ይጎረረና በአንድ እጁ ሞተሩን ሲነዳ ጊዜ ታኒ በከፍተኛ ሁኔታ ተቆጥታ አርፈ መንገዱን እያየነዳ ብላ ትጮህበታለች። ራጅም ሁለቱንም እጆቹን ሞተር ሳይክሉ ላይ አድርጎ ታኒ ቤቷ ጋር ካወረዳት በኋላ ታኒ ደነዋል ትለዋለች። እሱ ግን አይኖቿን በትኩረት እየተመለከተ እንደዛ አትበይኝ፣ እኛ እኮ ሁሉ ጊዜም እንደገና የምንገናኝ ጥንዶች ነን እያለ ሊፈላሰፍባት ይሞክራል። ታኒም ወደ ቤት ከገባችን በኋላ ሳታስበው ራጅ የተናገራት የፍቅር ቃላቶች በአእምሯ ውስጥ የተመላለሱባት በድንገት ለራጅ ያላት ስሜት እየተቀየረ ይመጣል። ታኒም ስለ ራጅ እያሰበች ባለችበት ሰዓት ባሏ ሱሪ በከባድ ዝናብ በስብሶ በሩን ከፍቶ ወደ ሳሎን ይገባል። ሱሪም ታኒ መስኮቱን ከፍታ በተመስጦ መቆሟን ሲመለከት መስኮቱን ዝጊው፣ ዝናብ ወደ ውስጥ እየገባ ምንጣፉን በሙሉ እያረጠበው ነው ይላታል። ታኒም ከሐሳቧ በድንጋጤ ነክታ ወዲያውኑ መስኮቱን ትዘጋዋለች። በሚቀጥለውም ቀን የዳንስ አስተማሪዎቹ ሁሉንም ተማሪዎች በመድረኩ መሃል ይሰበስቧቸዋል። በቅርቡ መላ ሀገሪቱን የሚያሳትፍ ታላቅ የዳንስ ውድድር ስለሚኖር እያንዳንዱ ጥንዶች ሌት ተቀን ጠንክረው እንዲዘጋጁ ጥብቅ መመሪያ ይሰጧቸዋል። ራጅም ይህንን ሲሰማ በከፍተኛ ተስፋ ተሞልቶ ወደ ታኒ ይጠጋና እርግጠኛ ነኝ እኛ ጠንክረን ከሰራን ይህን ውድድር በቀላሉ እናሸንፋለን ይላታል። ታኒ ግን በራጅ ዳንስ አለመቻል ተሰላይታ ስለነበረ ራጅን እኔ እንዳንተ አይነት ምንም ዳንስ የማይችል የማይረባ አጋር ጋር እስካለው ድረስ ውድድሩን ማሸነፍ ቀርቶ አንደኛ ዙር እንኳን ማለፍ አንችልም ብላ ክፉኛ ታዋርደዋለች። ራጅም ከታኒ ይህንን ቃል ሲሰማ ልቡ ፍጹም ይሰበራል። አንገቱንም ደፍቶ ካልፈለግሽ ሌላ የተሻለ አገር መምረጥ ትችያለሽ ብሏት በሐዘን ጥሏት ይሄዳል። በዚያኑ ማታም ሱሪ ሙሉ በሙሉ ተስፋ ቆርጦ ወደ ታማኝ ጓደኛው ወደ ቦቢ የውበት ሳሎን ያመራል። ሱሪም ለቦቢ የተፈጠረውን ነገር ካብራራለት በኋላ ከዚህ በኋላ የራጅ ማንነቱን እንደገደለው በመናገር የራጅን ልብስና ጫማ ለቦቢ ሰጥቶት ይሄዳል። በኋላም የራጅ ከታኒ ጋር በመሆን ሲኒማ ቤት ይሄዱና ታኒ በመሰላቸት ፊልሙን እያየች ሳለ በድንገት በሐሳቧ ራጅ ፊልሙ ላይ መጥቶ በዛ ሰዓት የላሰ ምላሱ በማማለንና በዘፈን እየጨፈረ ላይ ማለላት ይሞክራል። በማግስቱ ጧትም ታኒ ወደ ዳንስ ክፍሉ ስትሄድ የለመደችውን አጋሯን ራጅን ብትጠብቀው ጭርሱ ሳይመጣ ይቀራል። ታኒም ራጅ በሷ ንግግር ተጎድቶ መቅረቱን ስትረዳ በውስጧ የጥፋተኝነት ስሜት ይሰማትና ወደ አስተማሪዋ በመሄድ የራጅን አድራሻ ትቀበላለች። ታኒም አድራሻው ጋር ስትደርስ ራጅ የሚኖርበት ቤት ሳይሆን የሱሪ ጓደኛ ቦቢ የሚሰራበት ትልቅ የመኪና ጋራዥ ነበር። ቦቢም በጋራዥ ውስጥ ሳለ ድንገት ታኒ ራጅን ፍለጋ ወደ ግቢው ስትገባ ባይኑ ይመለከታታል። ቦቢም በከፍተኛ ድንጋጤ ውስጥ ሆኖ ወደ ሱሪ በመደወል ሚስት ታኒ ራጅን ፍለጋ ጋራዥ ውስጥ ቆማለች፣ አሁኑን የራጅን ልብስ ለብሰክ በፍጥነት ወደዚህ ና ብሎ ይነግረዋል። ሱሪም በደቂቃዎች ውስጥ የራጅን ልብስ ለብሶና ራሱን አስተካክሎ ወደ ጋራዡ ዘልቆ ይገባል። ታኒም ራጅን ስታገኘው ፊቷ ተፈቶ ለራጅ ባለፈው ቀን ስሜትን የሚጎዳ ከባድ ቃል ስለተናገርኩኝ በጣም ይቅርታ፣ እኔ ውድድሩን ማሸነፍ እፈልጋለሁ፣ ለዛ ደግሞ ከዚህ በኋላ ሁለታችንም ያለምንም መለገም በየቀኑ ጠንክረን ከተለማመድን ውድድሩን እናሸንፋለን ትለዋለች። ራጅን በታኒ ይቅርታ ጠያቂነት በታላቅ ደስታ ተሞልቶ ወዲያውኑ በሐሳቡ በመስማማት ከዚያ ቀን ጀምሮ ሁለቱም ሌት ተቀን በከፍተኛ ስሜት መለማመዳቸውን ይቀጥላሉ። የታላቁ የዳንስ ውድድር የመጀመሪያ ቀንም ደርሶ ታኒና ራጅ መድረክ ላይ ይወጣሉ። ባደረጉትም አስደናቂ የተናበበና ማራኪ ዳንስ ብቃት ዳኞቹንና ታዳሚዎቹን በሙሉ በአድናቆት አስደምመው የመጀመሪያውን ማጣሪያ በድል ያልፋሉ። ይባስ ብሎም ከመላው ሀገሪቱ ከተመረጡት እጅግ ምርጥ 10 ጥንድ ተወዳዳሪዎች ውስጥ ይመደባሉ። ይህንንም ታላቅ የደስታ ስኬት በጋራ ለማክበር ራጅ ታኒን ወደ አንድ ትልቅ ባህላዊ ምግብ ቤት ይዟት ይሄዳል። እዚያም እንደደረሱ በደስታ ውስጥ ሆነው ብዙ ምግብ የመብላት ውድድር ማድረግ ጀምረው ሁለቱም እስከሚሰለቻቸውና ሆዳቸው እስኪሞላ ድረስ ሲበሉ ቆይተው በመጨረሻም ራጅ ውድድሩን ያሸንፋል። ከዚህም በኋላ ታኒ ወደ መኖሪያ ቤቷ ተመልሳ የባሏን የሱሪም መምጣት በደስታ ትጠብቃለች። ሱሪም ከስራ እንደመጣ አስመስሎ በጥበብ ወደ ቤቱ ሲገባ ታኒ ፊቷ በፈገግታ በርቶ በደስታ ትቀበለውና ማጣሪያውን በድል አልፈን ከምርጥ 10 ውስጥ ተመድበናል እያለች ስኬቷን ታካፍለዋለች። ሱሪ ምንም እንዳላወቀ ሰው ሆኖ ፊቱን በደስታ ሞልቶ እንኳን ደስ አለሽ ብሏት ወደ ክፍሉ ሊሄድ ሲል ታኒ አስቆመው ዛሬ ከሽን ያለች ሽሮ ሰርቼልሃለሁ ብላ ትለዋለች። ሱሪም ቅድም ምግብ ቤት ውስጥ ከታኒ ጋር ባደረጉት ከባድ የመብላት ውድድር ምክንያት ወደ ሙሉ በሙሉ ሞልቶ ስለነበረ አሁን ላይ ሌላ ተጨማሪ አንድ ጉርሻ እንኳን የመብላት አቅም አልነበረውም ነበር። ነገር ግን ታኒ ለመጀመሪያ ጊዜ በደስታ ያዘጋጀችለትን እራት አልበላም ካላት ልቧ እንዳይሰበርና እንዳታዝንበት በማሰብ ሱሪ ገዛ ሆዱን እየቀጣ ያንን የቀረበለትን እራት እስከ መጨረሻው ድረስ ጥርግ አድርጎ በግድ ይበለዋል። ሱሪ ራቱንም እየበላ ባለበት ሰዓት ላይ ታኒ ግን ዝም ብላ ስትመለከተው ነበር። ሱሪም አንቺ እኮ ምንም እየበላሽ አይደለም ለምን አበይም ይላታል። ታኒም ቅድም ከራጅ ጋር ምግብ ቤት ሄደን የመብላት ውድድር አድርገን እዚያው በደንብ በልቼ ነው የመጣው ስትል ትነግረዋለች። ሱሪም ይህንን የሚስቱን ቃል እየሰማ በውስጡ እየሳቀ ራቱን መብላቱን ይቀጥላል።
በማግስቱ ጠዋትም ላይ ታኒ ወደ ዳንስ ክፍሉ በመሄድ ብቻዋን በትጋት ስትለማመድ ካልታሰበ አቅጣጫ ከአንዲት ህብረተኛ ሴት ጋር በድንገት ትጋጫለች። ሴትዮዋን በከፍተኛ ኩራትና ንዴት በስድብ ተወርድባታለች። ታኒም የብሬተኛዋን ሴት ስድብን በመስማቷ ተበሳይታ ወዲያውኑ መልሳ በኃይል ትሰርባታለች። በመካከላቸውም ያለው ጠብ ሊበረታ ሲልም ራጅ በፍጥነት በመሃል ይገባና ያቺን ተሳዳቢ ሴትዮዋን ታኒን አናግራታለሁ ታስተካከላለች ብሎ ሊያባብላት ይሞክራል። ነገር ግን ራጅ ፊቱን ዘወር ሲያደርግ የዛች ሴትዮዋ አጋር የሆነው እጅግ ግዙፍ ወጠምሻና አስፈሪ ሰውዬ ፊት ለፊቱ እንደ ተራራ ቆሞ ይጠብቀው ነበር። ራጅም የሰውየውን ግዙፍነት አይቶ ፍጹም በፍርሃት ተውጦ ወዲያውኑ አንገቱን ደፍቶ ይቅርታ እያለ ይለምን ይጀምራል። የዕለቱ ክላስም ተጠናቆ ወደ ውጭ ሲወጡ ታኒ በክፍል ውስጥ በደረሰባት በዚያች ሴትና አጋሯ የተነሳ ውስጧ የተቃጠለና እያግረመረመች ነበር። ልክ እነሱም ከግቢው ወጥተው መንገድ ላይ ቆመው ሳለ እነዛ ሁለት ጠጋበኞች በአጠገባቸው በከፍተኛ ፍጥነት በሞተር ሳይክል ሲያልፉ ጊዜ በሞተሩ ጀርባ የተቀመጠችው ሴት ሆነ ብላ ታኒን በኃይል ገፍትራት መሬት ላይ ትጥላታለች። ታኒም ወዲያውኑ ፍንጥቅ ብላ በመነሳት በእጇ ያዘችውን የሴት ቦርሳ ለራጅ ካቀበለችው በኋላ የራጅን ሞተር ሳይክልን እያገለበለበች ሁለቱን ጥንዶችን መከተል ትጀምራለች። በመጨረሻም ፊት ለፊት ተገጣጥመው መድረሻ ሲያጡ ጊዜ ታኒ ሞተሩን ጠጋ አድርጋ ያችን ሴትና አጋሯን በኃይል ገፍትራ መንገድ ዳር ወዳለው ትልቅና ፈሳሽ የልብስ ቀለም ያለበት ገንዳ ውስጥ ቁልቁል ትጨምራቸዋለች። ራጅን በአጠቃላይ ሁኔታው በከፍተኛ ድንጋጤና በአድናቆት ውስጥ ሆኖ ለመሆኑ አንቺ ሴት ልጅ ሆነሽ እንዴት እንዲህ አይነቱን ከባድ ሞተር ሳይክል እንደወንድ ማሽከርከር ቻልሽ ሲል ይጠይቃታል። ታኒም በልጅነት የጎረቤታችን ጋር ትልቅ ሞተር ሳይክል ነበር። ጎረቤታችንን በሚተኙበት ጊዜ በስውር ሞተር ሳይክላቸውን እየሰረኩኝ ወደ ውጭ እየወጣው ብቻዬን ለማመድ ነበር ስትል የድሮ ህይወቷን ትነግረዋለች። በኋላም ላይ ከመንገዱ ጉዞ መልስ ራጅ ነገ እኮ የልደት ቀኔ ነው፣ እናም በዚህ ደስታ ቀኔ ቀኑን ሙሉ ከኔ ጋር ብቻ እንድታሳልፊና አብረሽኝ እንድትውይ ይፈልጋሉ ይላታል።